ቁርአን ዕውቀትን ሰጥቶን ተከተሉ ሳይሆን ያለን ከጅምሩ ዕውቀትን ወደ መመርመር ይወስደናል። ዕውቀትና የሰው ልጅ በቁርአን የሚገናኙት ከአደም አፈጣጠር ጀምሮ ነው። አደም አፈጣጠሩን ቁርአን ሊነግረን ሲነሳ መጀመሪያ هو الذي خلق لكم ما في الأرض جميعا ይላል። በምድር ላይ ያሉ ነገሮችን ሁሉ ለእናንተ ፈጠረላችሁ ይላል። በሌላ አያ ደግሞ وسخر لكم ما في السماوات وما في الأرض በሰማያትና በምድር ያሉ ነገሮችን ሁሉ እናንተ መመርመር ለእናንተ አገልግሎት ማዋል እንድትችሉ ምቹና ገር አደረግ ነው ይላል። ቀጥሎ የሚያነሳው ስለ አደም አፈጣጠር ነው። وإذ قال ربك للملائكة إني جاعل في الأرض خليفة ለመላእክት ጌታህ ባለ ጊዜ አስታውስ ይላል። እኔ ምድር ላይ ኸሊፋ ምትክ መሪን አስተዳዳሪን ፈጥራለሁኝ ይላል። ይህን ጊዜ መላእክት ጥያቄ አነሱ። قالوا أتجعل فيها من يفسد فيها ويسفك الدماء የሰው ልጅ ሁለት ችግር አለበት። ሁለቱ ችግሮች መላእክት ምን ብለው ጠቅሰውታል? አንደኛው ምድር ላይ ቀውስ መፍጠር፣ ሁለተኛው ደግሞ ደም ማፍሰስ። ይሄ የሰው ልጅ ችግሩ ነው። እንዲህ አይነት ችግር ያለበት ፍጡር የመሬት ንጉስና አስተዳደር ተደርጎ እንዴት ይሾማል ብለው ጠየቁ። ይሄ ችግር እንዴት እንደሚፈታና የሰው ልጅ ድክመቱ ብቻ ሳይሆን ሌላ ትልቅ ቁም ነገር ውስጡ እንዳለ ለመላእክት ገለጸላቸው። وعلم آدم الأسماء كلها አደም ስሞችን ሁሉ አስተማረው ይላል። ስለዚህ የሰው ልጅ የዚህች ምድር ቆይታው በንግስና በበላይነት በትክክልም የተፈጠረለትን ዓላማ አሳክቶ ለመሄድ ስሞችን ማወቅ አለበት። ስሞችና ስሞች የተሸከሟቸው ሐሳቦች ማወቅ፣ ይሄም ደግሞ ከሰማይ በመጣ ዕውቀት ታግዞ ስሞችን ማወቅ ነው። ዓለም ላይ ያለ ዕውቀት ሁሉ ብንወስደው ስምን ማወቅ ነው። ስምና ስሞች የተሸከሙትን ሐሳብ ማወቅ ነው። አንድ ህዝብ ወደ ስልጣኔ ለመሄድ ወደ እድገት ለመሄድ በጋራ አብሮ የመኖርን ባህል ለማዳበር ከኢንሲቪሊቲ ከመሃይምነት ለመውጣት መጠየቅ ያለብን ቀጣዩ ትውልድ ምን ያህል ሪች የሆኑ በውስጣቸው ትላልቅ ሐሳብ የያዙ ስሞችን ያውቃሉ። ዓለም ላይ የበለጡን ሰዎች በሙሉ ብንወስዳቸው ከኛ የተሻለ ስሞችን ማወቅ ብቻ ሳይሆን ስም እስከ ማውጣት ይደርሳሉ። ከዚህ በፊት የነበሩ ስልጣኔዎች ላይ ህፃናት እስከ 30,000 50,000 ቃላቶችና ስሞችን ያውቁ እንደነበረ ጥናቶች ያሳያሉ። በዚህ ዘመን ያለው ደግሞ 3,000 አይሞላም። 3,000ም ትርኪ ምርኪ ይበዛዋል። ታላላቅ ሰውና ህዝብ ሀገር የሚመሰረተው ጥልቅ የሆኑ ስሞችን መተንተን በጥልቀት መረዳት ከመቻል ጋር ነው። ስለዚህ የሰው ልጅ የዚች ምድር ምትክ ሆኖ ቀውስንና ደም ማፍሰስን ለማቆም የመጀመሪያ ጉዞ ስሞችን ማወቅ ነው። ምን ያህል ስሞች መተንተን ትችላላችሁ? የኢትዮጵያ ችግር መፍቻው ቁልፉ ለዚህ ጥያቄ መልስ መስጠት ነው። ብዙ ጊዜ ስለምናነሳው ፍትህ ወይም ዲሞክራሲ በምን ልክ ማብራራት እንችላለን? በምን ልክ ተብራርተዋል? በቋንቋችን ምን ያህል ጥናት ተደርገውባቸዋል? በዙሪያችን ያሉ ነገሮች ምን ያህል እናውቃቸዋለን? ከስሞቻቸው ባለፈ ባህሪያቸውን ለምን እንደዛ እንደሆኑ መሰል ዝርዝር ጉዳዮች ባወቅነው ልክ ነው የዚች ምድር ባለቤትና አስተዳዳሪ ምን ሆነ። ቀጥሎ የሚመጣው
ለአደም አላህ Subhanahu Wa Ta'ala ካሳወቀው በኋላ ለመላእክት ንገራቸው አለው። የሰው ልጅ ትልቁ ተአምሩ ሐሳብ ማደራጀት፣ ፍሰቱን ጠብቆ መገንባት፣ ያንን ሐሳብ ደግሞ መግለጽ መቻሉ። በምን ልክ ነው ሐሳባችንን መግለጽ ምንችለው፣ መተንተን ምንችለው፣ ማደራጀት ምንችለው? ይሄ ፕሮሰስ ለመካሄድ በውስጣችን ብዙ ነገሮች በአግባቡ መሄድ አለባቸው። እንግዲህ አደም ቀጥሎ የታዘዘው ነገር ሐሳቡን መግለጽ ነው። ሐሳቡን ሲገልጽ መላእክት ሰገዱለት። ዕውቀት መያዝ መቻሉ፣ ይሄ ያወቀውን ዕውቀት አደራጅቶ መግለጽ መቻሉ ለዚህ የሚበቃና በርግጥም የሚገባው መሆኑን አምነው እንዲሰግዱ አደረጋቸው። ይሄ ጉዞ ወዴት ይወስደናል? አደም ዕውቀት ካገኘ በኋላ ቀጥታ ወደ ተፈጠረለት ምድር መጥቶ ጉዞ አልጀመረም፣ ኑሮ አልጀመረም። ገነት ነው የገባው። ገነት እንደ ቁርአን አስተምህሮ ተግባራዊ ልምምድ የሚያደርግበት ቦታ ነበር። ዕውቀት አለው፣ ግን ይሄን ዕውቀት በአግባቡ እንዳይጠቀም የሚከለክሉት የተለያዩ ችግሮች ነበሩ አደም ያላወቃቸው። ገነት ውስጥ ይሄንን አትብላ ተብሎ ሰይጣን አሳተው፣ ያንን በላ። የሰው ልጅ በዚህ ምድር ላይ እንቅፋት የሚሆኑበት አለማወቁ፣ ስሜቱን መከተሉ፣ የሰይጣንን ጉትጎታ መቀበሉ፣ የምድር ላይ ኸሊፋነቱን ምትክና አስተዳዳሪነቱን ክብርና ንግስናውን የሚቀሙ ነገሮች ናቸው። ይህንን አደም መላእክት እስኪሰግዱለት ያደረሰው ዕውቀት ቢይዝም ተግባራዊ ልምምድ ስላላደረገ ይህንን አልፎ ወደ ህይወት እንዲመጣ አልተደረገም። በዚህ ልምምድ ውስጥ አንደኛ ስህተት ተማረ። የሰው ልጅ ለሁላችንም መፈቀድ ያለበት ጉዳይ አንዱ ስህተት ነው፣ መሳሳት ነው። ስህተትን የሚፈራ ግለሰብ ወይም ደግሞ ስህተትን የሚያስፈራራ ማህበረሰብ ማደግ አይችልም። ብዙ ነገራችን በስህተት የተሞላ ነው። የፈጣሪን ቃል እንጥሳለን፣ ምድራዊ ህይወታችን ላይ ብዙ ነገር እንሳሳታለን። ላለመሳሳት በምናደርጋቸው ጥንቃቄዎች የምናጠፋቸው ጥፋቶች ደፍረን ከምንሳሳታቸው በላይ ይጎዳሉ። ስለዚህ መሳሳት የሰው ልጅ አንዱ ባህሪ ነው፣ ልንቀበለው የሚገባ ወደ ዕውቀት የሚወስደው ልምምዱን ወደ ተደራጀና ወደ ተሻለ ነገር የሚወስደው ስህተት ነው። ስለዚህ አደም መሳሳት ነበረበት፣ ተሳስቷል። ቀጥሎ የሚመጣው በእስልምና አስተምህሮ ያለማቋረጥ ከስህተቱ መታረምና ወደሚቀጥለው ህይወት መቀጠል አለበት። ስለዚህ ምን ይላል ቁርአን? ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ። አደም ያን ስህተት ከሰራ በኋላ በጣም ውብ የሆኑ የገነት ልብስ ነበር የለበሰው። በለሱን ሲበላ ግን ይህ ጌጥና ውበት ተቀማ። እኛም እዚህ ምድር ላይ የሰይጣን ጉትጎታን ስንሰማ ክብራችንን፣ ጌጣችንን፣ ስብዕናችንን እናጣለን። ይሄ ማጣት ሌላ መመለሻ መንገድ መኖር ነበረበትና ለአደም መመለሻ መንገዱን አስተማረው። ለአላህ ይቅርታን ጠየቀ፣ አላህም ይቅርታ አደረገለት። የዚች ምድር አጠቃላይ ቆይታችን ይህንን ሰርክል ነው የሚወስደው። ማንኛውም ሰው ኦነርሺፕ ስሜት ከሌለው ኢትዮጵያ የኔ ናት የሚል ስሜት፣ አፍሪካ የኔ ናት፣ ሀገር ዓለም የኔ ነው ብሎ ካላለ የዕውቀት መንገዱም የፈጠራ ብቃቱም በዚች ምድር ላይ የሚያበረክተውም ነገር ይህንን ነገር በቀነሰው ልክ ነው የሚሆነው። የኛ ማለት ኪሳችንና አካውንታችን ላይ ያለ ወይ ቤታችን ውስጥ ያለ ቁሳቁስ ብቻ ከሆነ በዚህ ጠባብ ሳቢ ውስጥ ያለ ሰው
ለዓለም ትልቅ አስተዋጽኦ ማበረከት አይችልም። የባለቤትነት ስሜት የሰው ልጅን ከውስጡ ትልቅ ብርሃን እንዲወጣ የሚያደርግ ነገር ነው። ሁሌም ግን ከዚህ ሐሳብ በታች እንድንሆን ብዙ የሚሰሩ ነገሮች ይኖራሉ። ስለዚህ ታላላቅ ስራዎችን ለመስራት በዓለም ጉዳይ ያገባኛል የሚል ዓለም የኔ ናት ብሎ የሚል ዓለም ልትበላሽ አይገባም ብሎ የራሱ ሀብት ሲበላሽ በሚጨነቀው ልክ የሚጨነቅ የራሱን ሀብት ለማሳደግ በሚጓጓው ልክ ዓለም ላይ አስተዋጽኦ ማበርከት የሚፈልግ የባለቤትነት ስሜት ያለው ሰው መፍጠር ይፈልጋል። ይሄ ስሜት ለብዙ ዕውቀቶች በር ይከፍታል። ስለዚህ የቅድሙን ጉዳይ ይዘን ስንዞር አንዱ ጉዳይ ስምን ማወቅ ወይም ዕውቀት ነው። ዕውቀት በእስልምና የመጀመሪያው መልእክት ነው። اقرأ باسم ربك الذي خلق ይላል። ሰው በዚህ ምድር ላይ ብዙ አይነት ዕውቀቶችን ያመርታል። የቁርአን መልእክቱ ላይ የዕውቀትን ልዩ የሚያደርገው ነገር ምንድነው? አንደኛው የምናነበው ነገር ፍጥረታትን በሙሉ ነው። በእስልምና አስተምሮ አልኪታብ አልመስጡር ወልኪታብ አልመንቡር ይሉታል። የተከፈተ መጽሐፍ፣ ዓለም በሙሉ መጽሐፍ ነው። የምንማራቸው ትምህርቶች፣ ቁስ የምንላቸው ነገሮች በሙሉ ማንበብ የሚችላቸው ሰው ነው የሚጠቀምባቸው። እዛ ውስጥ ያለውን ሚስጥር የተረዳ ሰው ነው የሚጠቀምባቸው። ሳይንስ የምንለውም የዚህ ሐሳብ ቁንጽል ነገሩ ነው። ዓለምን ከማንበብ የሚመጣ ነው። ነገር ግን ይሄ ንባብ ወደ ምን ማድረስ አለበት? ወደ ፈጣሪያችን ማድረስ አለበት። የምናነበውም በሱ ስም መሆን አለበት። ከሱ ስም ውጪ የሚነበቡ ንባቦች ለጥፋት ይዳርጋሉ። የምናነበው ከሱ የመጡ በሱ ስም መሆኑ የመጀመሪያው ጉዳይ ምንጫችን ምንድነው የሚለውን ወደ መመለስ ይወስደናል። ሰው በዚህ ምድር ላይ ዕውቀት አግኝቶ በብርሃን ተመርቶ መልካም ህይወት ለመኖር የሚቀጥለው ከሞት በኋላ ያለውን ህይወቱ ጀነትን ለማግኘት ከሰማይ የመጣ ብርሃን ማግኘት አለበት። ምድር ይሄንን ነገር ማፍለቅ አትችልም።